አዝመራው ኮሜዲያን ብቻ ነው አዲስ ነጠላ ዜማም ስለሰራ አዝመራው ከሆነ በኋላ ኮሜዲያኑ ዓለም እየሳሳ ነው። ምክንያቱም ወዳውን ወዳ ቀንቃኝነቱ ነው። ሁሉም ያስቃል። ሁሉም በየቤቱ ያለ ሰው ስለሚያስቅ ወደ ሙዚቃው አይደለ? አዎ የሚገርም ነገር አሁን እኔ ሙዚቃ በጣም እያዳመጥኩ ከማደጌ የተነሳ አሁን ለምሳሌ እንትንን እያዳመጥኩ በኩልነት ጽድቅ ማቅመዬ ተሳነኝ ካምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ የቱ ጋር ታጠፍክ እርሜና ላቅብዬ እንደገና ዛሬ እኔ እስከሞት ድረስ ምንድነው ጉዱ እኔ ወይስ አንቺና ጥፋተኛው ገላል ተቀጣት ማር ዛሬም ጾመኛ ነው ሲያስበሽ አደረ አንቺን ነው ሰማሽ ሆይ ልንገርሽ ታደምጥኛለሽ ሆይ ስወድሽ ብለህ እንደዚህ ያለ ይከተለ በቃ ይከታተልብኛል። በጣም አሪፍ ነው። በጣም አሪፍ ቢገርም ነገር በሙዚቃ በጣም ብዙ ነገር ነው የምሰራው ብዙ ነገር እና እነሱም ያውቁታል። አንድ በጣም ጉረኛ ዘፋኝ አለ። ጉረኛ ክለብ ላይ ከኔ በላይ ዘፋኝ የለም ብሎ ነው የሚያስበው። እሺ እኔም ክለብ ሰራለሁ ታውቃለህ። ወንድሜ ነው ያውቃል። እንደ ከጀርባ በቃ አንድ የሆነ ክለብ ጃም ለማድረግ ፈልጓል። ግን ወዲያው ገባና ቁጭ አለ ፊት ለፊት ሌሎቹ እየዘፈኑ ነው። በቃ የጠላሽ ይጠላ እየተዘፈነ ነው። የነ ቴዎድሮስ ታደሰ አገሬን አፈቅሽኝ ሁሉም እየተዘፈነ ነውና ዘፋኛ አለው ነው ይሄ እነዚህ ዘፈነውት ሞተው ታውቃለህ እኮ ልጁን ግን ያው ስማልቀስ አሁን ምን አሁን የዘፈነ ሻቃጥሏል ብዙ ሰው አተንችዬ ሲል አሁን የዘፈነ ምናምን ይላል። ከዛ ባንዶቹ ለካ አይተውታል። ባንድ ደግሞ ያው ከጠመደ አውቀዋለሁ እነዚህ እና እያዩት ነው። ትገባለህ አሉት። አዎ እገባለሁ። ምን የሚያቅሰኝ ነገር ምን አለ ምን እገባለሁ አለ። እሺ ምንድን ነው የምትዘፍነው አሉ። ኧረ እንዴት አድርጌ ልተዋት የሚለውን ዲላይ ያዙታል እስኪ ዲላይ ያዙት። ኧረ እንዴት አድርጌ ልንገራት በቃ በደንብ አድርገው ከዛ ስኬሉን ዲላይ ሳይሆን እነሱ ኤፍ ላይ ያዙለት። እኔ እኮ ዲን የማውቀው በትምህርት ቤት ነው። አዎ ኤፍ ላይ ያዙለት ማለት ነው። ሰቅለው ከዛ ልክ እየመቱ እነሱ ምናምን ገባ ማይኩን ያዘ ወጥቶበታል በጣም አረ እንዴት አይነት ነገር ነው ሰሩለት በቃ እና እንደዚህ አይነት በጣም ብዙ አጋጥማል በጣም እና እኔ የማውቀው በእንትና ነው በአበበ ተካ ዘፈን ምንድነው ቃል ኪዳን የሚለው ዘፈን ምንድነው ቃል እሱ ሊሰራ ወጥቶ ያን የምሽት ክለብ ነበርና ምንድነው ሲል ጧ አለዛ ጋር ምንድነው እሱ ማለት ብዙ ጊዜ ያው እንደዚህ ባንዶች ከጠመዱ ያው ይነጋገራልና በነገራችን ላይ ከዛ ቀደም የሙስሊም ሰርግ ላይ እሱም አውጥተውበት ሙሽራ የሚለውን ሙባረክ እዚህ ድረስ ፈለጋለ እና ብዙ ያናድዱ ሰዎች አሉ በሙዚቃው ዓለም ላይ እና እኔ ደግሞ ሙዚቃ ብቻ አይደለም ወንድዬ ታውቃለህ ሆስትም አደርጋለሁ እንደዚህ መድረክ እመራለሁ አውቃለሁ አሁን የቲቪ ሾውም የዩቲዩብ ላይ ጀምራለሁ እና አሁን የመጀመሪያ ያቀረብኳትን ገና አላስተላለፍኳትም እና በጣም ታዋቂ ናት። አፏ ሰፊ ነው አፏ በጣም ሰፊ ነውና ያው እንዳንተ እኔም ደግሞ ግልጹን ነው የምጠይቀው። እሺ እና አፏ ሰፊ ለመሆን ምን አነሳሳሽ? እንዴት ነው አፍሽ ሰፊ ነው ይባላል ምን ትያለሽ ምናምን ስላት ይላሉ የሻሪፍ ነው ይችላል። እኔ እንደውም ብዙ ሰው ስለሚጠይቀኝ ይጠይቃሉ። አንድ ሙዚቃ ልስፈንላችሁ ለነሱ ክብር። እሺ በነገራችን ላይ የአባቶች ቀን ላይ አሁን ፍልፍሉ አስተላልፍ ቢባል
ፍልፍሉ የሻላሙዲን አባቴ ነው ብሎ ነበር አንዴ ታስታውስካል? ተው እንጂ አላሙዲን አባቴ ነው አለ እንዴ። እና አባ ብሎ ደውሎለት አንዴ ትዝ አይልህም? እስከ ዛሬ ያላሳደከኝ አባቴ ባንዳ ደግሞ አባት ትላለህ እንዴ? ምን ፍልፍሉ ሻላሙዲን ነው ሲለው አባ አላለ እዘር ያቀረብኳት በኋላ እና አባቱ ነው ዛሬ ለሱ ሲያስተላልፍ ለውዱ አባቴ ለሻላሙዲን እንኳን ለአባቶች ቀን በሰላም አደረሰ እና ያው በዓሉን በድምቀት ለማክበር አካውንት ልኬላል። እርግጠኛ ነኝ ከውስጥ ባካውት አርጋል ምናልባት እየሮጥ ትሄዳለህ ብዬ ነው። ኦኬ አርጋለሁ። እስኪ አይወልቅም። እሺ ዋ በባካውት በጣም ያምራል አይደል? እስኪ ና አዝመራው ና ትንሽ ግን እኔ ሰው ሲንዘላዘል እንጂ ጡት ሲንዘላዘል አይቻልም። ወንድ በተለይ ታጠባለህ። የአባቶች ቀን አባት አያጠባም። ስለዚህ አግዛታለሁ ባለቤቴን እያልክ በደንብ ነው የማጠባው። መስከረም ራሱ እንደኔ አይጠባም። እየመጣ ነው አሁን ከሳቅ ሜዳ እየሮጥክ በቀነኒሳ ልንሰነባበት ነው። አንሰነባበት። በነገራችን ላይ አሁን ይሄንኛውን የምሮጠው ፍጥነታችሁን በተለይ የሚትነዱ ሰዎች ቀንሱ ለማለት ነው። አንደኛ ወደ መኪና ድምጽ እኔ የነገሮችን የሰዎችን ድምጽ ምናምን ማስመሰል አሁን እያቆምኩ ነው። ወደ ነገሮች ክስተቶችን ሁሉ ማስመሰል እየጀመርኩ ነው። ለምሳሌ በጣም ፈጣን መኪና ላስመስልን እስኪ ሲያልፍ እንደዚህ አትንዱ። አሁን ወደ ቀነኒሳ እንሄዳለን። እስኪ ይሄን እስኪ ቢምቢ ነኝ እስኪ አሎንልህ አለ እንግዲህ የሳቅ ሜዳ የወሳኝ ኩነት ማናጀር ነኝ። ሳቅ ሜዳ በቴሌግራም እና በቲክቶክ በቅርቡ በደንብ እየመጡ ይገኛሉ። ሁሉንም አካውንታቸውን ፎሎ እንድታደርጉ ሳቅ ሜዳዎች በጣም ብዙ ነገሮች ይሰራሉ። እኔ ደግሞ ከሳቁ ወጥቼ ደግሞ አሁን ሰሞኑን የማወጣው አንድ ነጠላ ዜማ አለ። ንቃ እንንቃ ይሰኛል። ሰይፍሻ በደንብ አስተዋውቅ። ንቃ አትሁን ንቃ ቃ ስላለው ንቃ ይበቃል ቃቃ። በነገራችን ላይ በጣም ትልቅ ቁም ነገር ይዞ የመጣ ሙዚቃ ነው። ከሳቅ ሜዳዎችም ጋር እንደዚሁ በደንብ ቆንጆ አድርገን እናስተዋውቀዋለን። አሁን ሰሞኑን ይወጣል። አመሰግናለሁ። ይቅናህ ብያለሁ። በጣም አመሰግናለሁ። ተዋት